አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ የፀሐይ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዴት ናችሁ? የመዳም ቅመማ ደህና ናችሁ? ሁሉ ሰላም ነው። በጣም የገረመኝና በጣም ያዘንኩበት ነገር አለ። በነገራችን ላይ ራሴን ምንም አድርጎኛል ማለት ነው። ውዶቼ የመዳም ቅመም በአረብ ሀገር የምትኖሩ በዱባይም የምትኖሩ በሳኡዲም የምትኖሩ በሌላም ሀገር በጆርዳንም በኩዌት ምናምን የምትኖሩ ብዙ የመዳም ቅመሞች አላችሁ ማለት ነውና ልጅ የምታሳድጉ እናትና አባትን የምትጦሩ ወይም ደግሞ ራሳችሁን ለመለወጥ የመጣችሁ ብዙ የመዳም ቅመሙ ያላችሁ ማለት ነውና ግን አንድ ነገር ልንገራችሁማ እቺ የምታዋት አሁን ራሷን አጥፍታ ባረብ ቤት ራሷን አጥፍታ ሞታለች። ግን በነገራችን ላይ ከ3 ቀን በፊት ከ4 ቀን በፊት ቪዲዮውን እኔ በፌስቡክ ሼር አድርጌው ነበር ማለት ነው። በፌስቡክ ሼር አድርጌው ነበርና ሞታለች ምናምን ብለው ሲፖስቱ በቃ ሊፈምሱባት ነው ምናምን ብዬ ነበርና በፌስቡክ ሳይ ቀጥታ ቲክቶክ ሰፈር ስገባ እንዳለ የተጥለቀለቀው የሷ ቪዲዮ ነው ማለት ነውና እንትኗንም ቲክቶኳንም ስለማቅ ቤቷ ገብቼ ሳይ በነገራችን ላይ የኦርቶዶክስ እምነት ተከታይ ናት። እንዳለ አንድ ቀን እንኳን በሙዚቃ ሱብሃንአላህ ሙዚቃ ክልክል እየሆነ እንኳን እያወቅን እኛ በሙዚቃ እንጨፍራለን ማለት ነው። ግን እሷ በሃይማኖቷ ዘማሪ ናት ማለት ነው። ዘማሪ በጣም ያኔ ሃይማኖተኛ በጣም የምትለቃቸው ቪዲዮዎች ቆንጆ ቪዲዮዎች ናቸውና አሁን ራሷን አጠፋች ሲሉኝ በጣም ነው የገረመኝና ያዘንኩት ማለት ነው። ለምንድነው እንደዚህ ተስፋ የምትቆርጡት? ለምንድነው? ያኔ ከእናት ከአባት ጋር ትቀያየሙ ትችላላችሁ፣ ከባል ጋር ትቀያየሙ ትችላላችሁ፣ ከማንኛውም ሰው ጋር ትቀያየሙ፣ አታ ከልጃችሁ ጋር እኮ አትግባቡ ትችላላችሁ። ግን ደግሞ ነገ ሌላ ቀን ናት። ሌላ ቀን ናት። እኔ የምነግራችሁ ነገር ቢኖር ነገ ሌላ ቀን ናት። ለምንድነው ብላ ነው በአረብ ቤት ማለት ነው። ደግሞ አሁን እህቶቻችን ስራ አጥተው በተቀመጡበት ሰዓት እሷ ያለችው አረብ ቤት ነው። አረብ ቤት ስራ እየሰራች ራሷን አጠፋች። ለምንድነው? በዛ አጋጣሚ አረቦቹም ታስረዋል ይባላል። 100,000 ብርም ተከፍሎ ያኔ እናንተ ናችሁ የገደላችኋት ተብለው ግማሹም 6 ወር ታስረዋል ይባላል። ግማሹም ደግሞ 100,000 ብር ተቀጥተው ወጥተዋል ነው የሚባለው። ለምንድነው? ህገ ወጥ ስለሆነች ኢቃማ ስለሌለ ማለት ነው። ስለዚህ ለምንድነው እንደዚህ የምታደርጉት? ባካችሁ ተረጋጉ ውዶቼ ማለት ነው። ባካችሁ ማለት ነው። እንደው በፈጣሪ ስም ይዣችኋለሁ። ራሳችሁን ጠብቁ። በቃ ተበሳይታችሁ ምግብ አልበላም የምትሉ ተበሳይታችሁ የምታለቅሱ ተበሳይታችሁ በቃ ተስፋ ለምትቆርጡ ልጆች ባካችሁ ነው የምለው ማለት ነው። ሌላ ምንም አይልም። ባካችሁ ነገ ሌላ ቀን ነው። እናት ካላችሁ ለእናትም መከራ ነው የምትሆኑት ብትሞቱ። ልጅም ካላችሁ የቲም ነው የሚሆነው። ኧረ ተው ከምር በጣም ነው እኔ ያዘንኩት ለእሷ ላይ ማለት ነው። ማቃት ነው በሶሻል ሚዲያ በቲክቶክ ነው ማለት ነው። ቪዲዮዋን ሸር አደረገው ነበር አንዳንዴ የሆነ የምትለቃቸው ቪዲዮዎች ማለት ነው። ወላሂ ፌስቡክ ላይ ያለ ቪዲዮዋ በማን ቀን የሰራችው ማለት ነው። አሁን ሞተች። እንዲህ ፈጣሪ እኛ በፈጣሪ ራሱ ታሞ ሞተው በጣም ነው የምናዝነው። የስደት ያኔ እንዴት ራስን ታጠፋለች? እንዴት ያኔ በጣም ከባድ ነው። ምንም አይነት ውሳኔ ቢመጣ ግላ እዛ ሀገር ላይ የተሻለ ነው ህይወት ላይ ነው ያለችው። ሰርታ መብላት የምትችልበት ሀገር ላይ ነው ያለችው እና መጠንቀቅ አለባት። አታ ደግሞ ኮንትራት አይደለችም እንኳን። ስለዚህ ባካችሁ ማለት ነው ባካችሁ በቃ የተሰማኝን ነው ዛሬ ላካፈላችሁ የመጣሁት። ባካችሁ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። ባካችሁ ነው እያልኩ ያለሁት ማለት ነው። ሌላ ምንም አይደለም። ባካችሁ በቃ ተጠንቀቁ። ባካችሁ ራሳችሁን ጠብቁ። እንግዲህ በሌላ ቪዲዮ ብቅ አልኩ ድረስ ሰላማችሁ ብዝት ይበልልኝ። አመሰግናለሁ። እወዳችኋለሁ። ሀገራችንን ሰላም ያርግልን።
ሁላችንም በቃ በሰው ሀገር ከምንሰቃይ ሀገራችንን ሰላም አድርጎልን ወደ ሀገራችን የምንገባ አላህ ያድርገን። አይ ድክማ ልቤን ድክማ በጣም አዘንኩ። ልጅቱ ታሳዝናለች። በነገራችን ላይ ግን ራሷን ማጥፋት የለባትም ነበረ። ግን ደግሞ የሚሰጡት ኮሜንት ራሱ ተገላገለ ነው የሚሉት ኮሜንታቶች ማለት ነው። እንዴት ትገላገላለች? ለቤተሰቦቿም ስቃይ፣ ለሷም ኃጢአት ላይ እየገባኝ ባጭሩ ለቀረችው። አረ ባካችሁ ተረጋጉ። አረ ነገ ጧት ሌላ ቀን ነው። ከምር ነገ ጧት ሌላ ቀን ነው። ባካችሁ እህቶቼ ባካችሁ ማለት ነው። በቃ ተስፋ የቆረጣችሁ ነገ ጧት ሌላ ቀን ናት። ገንዘብም ይሁን በምንም ይሁን ነገ ጧት ሌላ ቀን ናት። እባካችሁ ላለሁኝ ይሄ መልእክቴ ነው። እወዳችኋለሁ።